የሶስትን የስድስትን የዘጠኝን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል ይላል። 3 እና 6ን የሚመራው 9 ነውና 9 በዕለታት ውስጥ አጠቃላይ ታይም በሚባለው ወይም ጊዜ በሚባለው መስፈርት ውስጥ ገብቶ ሁሉንም ሲመራ እስቲ እንመልከት። ይሄ በአጋጣሚ ሊሆን አይችልም። ክቡራን ተመልካቾቻችን አጋጣሚ የሚባል በቁጥር ህግ ውስጥ የለም። በሰማያዊ ዓለም አጋጣሚ የሚባል የለም። አጋጣሚ የሚባል ነገር በፍጹም እንዳታስቡ። በጊዜያት ሁሉ ታይም በሚባለው ኮንሰፕት ላይ ቁጥር 9 ንጉስ ሆኖ ታዩታላችሁ። እስቲ ፋክቱን በስክሪኑ ላይ ተከታተሉ ክቡራን ተመልካቾቻችን። በቀንም በሳምንትም በአመትም ውስጥ ያሉ ሴኮንዶች ደቂቃዎች ሁሉ ውጤታቸው ተመልሶ 9 ነው። ለምሳሌ በአንድ ዕለት ውስጥ ያሉት ደቂቃዎች ብዛት 1440 ደቂቃ ነው። 1440 ስንት ሰጠን? 9። በአንድ ሰዓት ውስጥ ያለው የሴኮንዶች ብዛት 3600 ነው። 3 ሲደመር 6 ሲደመር 0 ሲደመር 0 መልሶ 9። በአንድ ዕለት ውስጥ ያሉ ሴኮንዶች ብዛት ስንት ናቸው ክቡራን ተመልካቾቻችን? 86400 86400 ሲደመሩ 18 ይሆናል። 18ን ወደ አንድ አሃዝ ስታወርዱት 1 ሲደመር 8 አሁንም 9። ሚራክል። በአንድ ሳምንት ውስጥ ያሉ ደቂቃዎች 10080 ነው። 1 ሲደመር 0 ሲደመር 0 ሲደመር 8 ሲደመር 0 አሁንም 9 ይሆናል። 9ን የሚያመልጥ የለም እና ፈጣሪ የጥበብ ቁጥር አድርጎ የቀመረው ቀመር ነው። በአንድ ሳምንት ውስጥ ያሉ ሴኮንዶች 604800 ይሆናሉ። 6 ሲደመር 0 ሲደመር 4 ሲደመር 8 ሲደመር 0 ሲደመር 0 18 ይሰጣል። 18ን ወደ አንድ አሃዝ ስታወርዱት 1 ሲደመር 8 አሁንም 9 ነው። ካልኩሌተራችሁን አውጥታችሁ ወይም ባይምሯችሁ አስቡ። በአንድ ዓመት ውስጥ ያሉ ደቂቃዎች 525600 ናቸው። 5 ሲደመር 2 ሲደመር 5 ሲደመር 6 ሲደመር 0 ሲደመር 0 ሲደመር 0 18 1 እና 8 አሁንም 9። በአንድ ዓመት ውስጥ ያሉ የሴኮንዶች ብዛት 31,536,000 ናቸው። አሁንም 3 ሲደመር 1 ሲደመር 5 ሲደመር 3 ሲደመር 6 ሲደመር 0 ሲደመር 0 ሲደመር 0 18 1 እና 8 9። ስለዚህ ይሄ ነገር አጋጣሚ ሊሆን እንዴት ይችላል? ስለዚህ ታይም ወይም ጊዜ በሚባለው ልኬት ውስጥ ቁጥር 9 ንጉሰ ነገስት ሆኖ ቁጥሮችን ሁሉ ሲመራ እንመለከታለን። ምን ያህል ታላቅ ቁጥር እንደሆነ በዚህ መረዳት ይገባቸዋል። ይህ እንግዲህ በጣም በእጅጉ የሚያስደንቅ ነው ክቡራን ተመልካቾቻችን። ሌላው በጣም አስገራሚነቱ የቁጥር 9 ስክሪኑ ላይ ያሳያቸዋል። ቁጥሩን ሁሉ ደጋግሞ ማምጣቱ ነው። ቁጥሩን ደጋግሞ የማምጣት ብቃቱ ወደር የሌለው ነው። ወደር የለሽ ያደርገዋል። ለምሳሌ ከ0 እስከ 9 ያሉት ቁጥሮች ከ9 ጋር ተባስተው ሲደመሩ ቁጥር አንድን ብቻ ነው እየደጋገሙ የሚሰጡት። በጣም አስገራሚ ሲሆን የሚደጋገመው ቁጥር አንድ ደግሞ ብዛቱ የተደመረውን ቁጥር ያህል መሆኑ ደግሞ ቁጥር 9ን የበለጠ ድንቅ ያደርገዋል። ለምሳሌ 0 ሲባዛ 9 ሲደመር 1 ከአንድ ጋር ስለደመርነው ውጤቱ 1 ነው። 1 ሲባዛ 9 ሲደመር 2 ውጤቱ ስንት ነው? 1 ነው። ከ2 ጋር ስለተደመረ 12ን ደግሞ 1 እና 2ን በ9 አባስተን በ3 እንደምር 1 እንደ አሌፍ ይሰጠናል ማለት ነው። 1 2 3 ሲባዛ 9 ሲደመር 4 ደግሞ 1 እንደዚህ እያላችሁ እስከፈለጋችሁት ለምሳሌ 1 2 3 4 5 6 7 8 9 ሲባዛ ለ9 ሲደመር ለ10 ብታደርጉት 10 ጊዜ 1 ታገኛላችሁና በጣም አስገራሚ ነው ክቡራን ተመልካቾቻችን። የ369 መገለጽ ዘዴ። ኒኮላ ቴስላ በታላቅ ሚስጥራዊ አባዜ ተጠምዶ ነበር የሞተው። 369 የዓለም ቁልፍ መሆኑን ያምንም ነበር። ከ3 ጋር የማይካፈሉ ህንጻዎች ውስጥም ለመግባት አሻፈረኝ ይልም ነበር። ወደ ህንጻው ከመግባቱ በፊት ታዲያ ፎቁን 3 ጊዜ ይዞርም ነበር። ሰዎችም እብድ ይሉት ነበር። ግን ከ80 ዓመታት በኋላ የነርቭ ሳይንስ ተመራማሪዎች ቴስላ ትክክል እንደሆነ አውቀዋል። እነዚህ ቁጥሮች እውነታን እንደገና የሚፈጥር የሞገድ ፍሪኩዌንሲ ይፈጥራሉ። ይህ የ369 የማኒፌስቴሽን ኮድ ይባላል። በ21 ቀን ውስጥ የጻፉትን ነገር እውን ያደርጋል። ታዲያ የቴስላ አባዜ በዘፈቀደ አይደለም። ዘመናዊ የኳንተም ፊዚክስ እንደሚያረጋግጠው ጽንፈ ዓለም የሚንቀሳቀሰው በንዝረት ሞገዶች ነው። 369 ደግሞ አቅምን ወደ ቁስ የሚቀይር ትክክለኛ ንድፍ ይፈጥራሉ። ሞገድ 3 የፈጠራ ኃይል፣ ሞገድ 6 አካላዊ መገለጥ፣ ሞገድ 9 ማጠናቀቅና ማድረስ። እነዚህ በጋራ ሲሆኑ ሁኔታው እንዲለወጥ ያስገድዱታል። የ21 ቀን መመሪያ
ጠዋት የምትፈልገውን ነገር በልዩ ሁኔታ 3 ጊዜ ጻፈው። በአንድ አረፍተ ነገር ብቻ ለምሳሌ በአካውንቴ ውስጥ $10,000 አለኝ ብለህ ጻፍ። እፈልጋለሁ ሳይሆን አለኝ ብለህ ጻፍ። 3 ጊዜ መጻፍ በንቃተ ህሊና ውስጥ ዘርን ይዘራል። ከሰዓት ያው የጻፍከው ፍላጎት ሳይለወጥ ደግመህ 6 ጊዜ ጻፈው። 6 ጊዜ መጻፍ ነገሩን ወደ አካላዊ ዓለም እንዲመጣ ያጎላዋል። ምሽት ከመተኛተ በፊት ንቃተ ህሊና ክፍት በሚሆንበት ጊዜ 9 ጊዜ ያንኑ ደግመህ ጻፈው። 9 ጊዜ መጻፍ ደግሞ እውን ያደርገዋል። ይህን ለ21 ቀን ያለማቋረጥ ደጋግመህ ተግብረው። ምን ይከሰታል? ከቀን 1 እስከ 7 ምንም ለውጥ የለም፣ ልትጠራጠር ትችላለህ። ከቀን 8 እስከ 14 ትንንሽ ምልክቶችና አጋጣሚዎችን ማየት ትጀምራለህ። ከቀን 15 እስከ 21 እውነታው ይቀየራል። የፈለግከው ነገር ታመጣለህ። ለምን ይሰራል ለሚለው ጥያቄ ድግግሞሽ አዳዲስ የነርቭ መስመሮችን ይፈጥራል። አንጎልህ ደጋግመህ በአይነ ህሊና በሳልከውና በእውነተኛው ነገር መካከል ያለውን ልዩነት መለየት አይችልም። ከ21 ቀን 369 ድግግሞሽ በኋላ ንቃተ ህሊና ነገሩ ያንተ እንደሆነ ያምናል። ወሳኙ ህግ ምንም አይነት የስሜት ቁርኝት ሊገባ አይገባም። ልክ የሸቀጣሸቀጥ ዝርዝር እንደምትጽፍ ያህል በግዴለሽነትና በቀዝቃዛ ስሜት ጻፈው። ጉጉትና ጭንቀት መገለጡ ያግደዋል። ግዴለሽነት ግን እንዲሳካ ይፈቅዳል። ይህን ከነገ ጀምሮ ሞክረው። አንድ ፍላጎት ምረጥ። 3 ጊዜ ጠዋት፣ 6 ጊዜ ከከሰዓት፣ 9 ጊዜ ምሽት። ለ1 ቀን ያለማቋረጥ ጻፍ። ጽንፈ ዓለም የፈለግከውን ነገር ደጃፍ ድረስ ሲያመጣልህ ተመልከት። ቴስላ ያውቅ ነበር፣ አሁን አንተም አውቀሃል። እስኪ ይህን ነገር እንሞክረው እንዲሁ ለ21 ቀን። የምሬ ነው። ይሄን ልምድ እስኪ ሞክረን እንየው። ምክንያቱም ያው መጋቢ ሐዲስ ሮዳስን አለማመን አይቻልም። ምክንያቱም በብዙ ነገሮች ማሳመን የሚችል ሐሳብና እውነታ አለው። ከመጽሐፍ ቅዱስ ጋርና ካለው ከዓለም እውነታ ጋር አያይዞና አዛምዶ ነው የሚያቀርበውና እሱን አለማመን ከባድ ነው። እስኪ እኛን ሞክረው። እስኪ በራሳችን ህይወት በራሳችን ተነሳሽነት እስኪ ተነስተን ሞክረውና ይሄንን ነገር እስኪ እንመራመር። ያው አንዳንዴ እኮ ምድር ላይ ያሉ ጥበቦችን በሙሉ መሞክርና ማለት አድርጎ ማሳየት ወይም ደግሞ አድርጎ ማየት ሞክሮ ማየት ራሱ ትልቅ ነገር ነው ብዬ አስባለሁ። እስኪ እናድርገውና የኛን ደግሞ ውጤት እንየው። የሆነ የተጠጋ ውጤት የተጠጋ ጭላንጭል እንኳን ነገር ካየን ይሄ ነገር መልካም ነው። ምክንያቱም አሁን ቁልፉን የዓለምን መክፈቻ ቁልፍ ይሰጣል ነው የሚባለው 369 የሚለው ቁጥር። ይሄ ነገር ከባድ ነው። ምክንያቱም ሞክሮ የሆነ ጭላንጭል ተስፋ ካየ አንድ ሰው ዓለም እንደመቆጣጠር ነውና የሚሆንለት። እስኪ እንሞክረው። የምሬን ነው። እስኪ ሁላችንም ሞክረን ያለውን ነገር ውጤቱን እንየው። ማየት መልካም ስለሆነ እና የዚህ የ369 ቁጥር እጅግ በጣም አደገኛ ሚስጥራዊና አደገኛ ቁልፍ የያዘ ዓለምን እንደፈለግን እንድንጠቀምባት እንደፈለግን እንድናደርጋት የተሰጠን መዶሻም ሆኖ ሳይቀመጥ የቀረ አይመስለኝም። ምክንያቱም እውነታው መጋቢ ሐዲስ ሮዳስም እንዳሉት ነው። በጣም ብዙ ትንታኔዎች አሉ ስለ 369። ኢትዮጵያውያን በብዛት የጻፉት ጠበብቶች አባቶቻችን ናቸው። ነገር ግን ይሄ ከዚህ ዓለምም ከኢትዮጵያም ከሀገራችንም ወጥቶ የሌላ ዓለም ሰዎች ተጠቅመውበትም እንዳለፉ ነው። እንግዲህ ኒኮላስ ቴስላም እንግዲህ ይህንን አድርጎ ስላለፈ ያቀረብንላችሁ ይህንን ይመስል ነበር። ለሌላ አዳዲስና እንደዚሁ ሚስጥራዊ የሆኑ እጅግ በጣም ደስ የሚሉ ታሪኮችን፣ እውነታዎችን፣ እንደዚህ ትንታኔዎችን እያመጣን ትረካዎችን ወደ እናንተ እናስቃኛለን። በያላችሁበት መልካም ጊዜ ይሁንላችሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።